ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከቀናቶች በኋላ ተመልሻለሁ። ምን ሆነሽ ነው የጠፋሽው? ቪዲዮ አሰሪም እንዴ ብላችሁ ለጠየቃችሁኝ ትንሽ አሞኝ ነበረ። ጉፋን ይዞኝ በጣም ዝግት አድርጎኝ ነበርና ቪዲዮ ለመስራት በጣም ከብዶኝ ነበረ። አሁን ግን በጣም ደህና ነኝ፣ እግዚአብሔር ይመስገን። ለጠየቃችሁኝ ደግሞ በጣም አድርጌ አመሰግናለሁኝ። ጨሪቃዎች ደግሞ በጣም ተናፍቀዋል። ቪዲዮ ከለቀኩኝ ስለቆየሁኝ ቻናሌ ላይ ሼር ላይክ አድርጉልኝ ስወዳችሁ ማለት ነው። እና በጣም ቀዝቅዟል እና ሼር ላይክ አድርጉልኝ። ጨሪቃዎች እንግዲህ ትናንት ቪዲዮ ለቀው ነበር፣ ከትናንትና ወዳ እንደዛው ማለት ነው። እና ትናንትና የጠበቅኩት ቪዲዮ በጣም ሮማንቲክ የሆነ ቪዲዮ ይለቀቃል ብዬ በጣም ስጠብቅ ነበረ። ሀይምዬ ደግሞ እንደምታዋት ጸጉሯ እንዴት እንደሚያምር ትቱ ብያለሁ። በነገራችን ላይ ከሰው አይን ያውጣሽ ብያለሁ፣ ጨሪቃዬ ማለት ነው። እና ትናንት የጠበቅኩት ቪዲዮ እንደዛ አልነበረም። ለካ ሳስታውስ ሀሰን ከነሱ ህይወት አልወጣም። እኔማ በቀላሉ ይወጣል ብዬ ነበረ። አይ በቀላሉ የሚወጣ ልጅ አይደለም፣ አዝግ የሆነ ልጅ ማለት ነው። በእርግጥ ያው ስራ ነው፣ ግን ደግሞ ጨሪቃዎችዬ በፍቅር እናንተ ብቻ ብትመጡ ደስ ይላል። በትናንትናው ቪዲዮ አስተያየት መስጠት የምፈልገው ብሩኬም ሲናገር ነበረ። ካለፈው ጥፋታችን መማርና መታረም አለብን። ህይወታችንን ማስተካከል አለብን። ከዚህ በኋላ ሶስተኛ ወገን በእኛ ህይወት ላይ መግባት የለበትም። ሁሉም ነገር ገደብ መኖር አለበት ሲል ነበረ። እሱን ነገር እኔም እደግፈዋለሁኝ። ማንም ሰው ቢሆን በእናንተ ህይወት ላይ ጣልቃ ገብቶ የመወሰንም የመናገርም ምንም ነገር የማድረግ መብት የለውም ማለት ነው እና ሶስተኛ ወገን ሲገባ ህይወታችሁ ይበጠበጣል። ምንም አይነት ነገር ቢፈጠር እናንተ ራስ በራሳችሁ ከራሳችሁ ጋር ነው ችግራችሁ መፍታት ያለባችሁ። በጣም ከባድ ችግር ከሆነ ደግሞ ለሚያውቅ ሰው አንድ ሰው ከቤተሰባችሁ እንዳግዛችሁ ከፈለጋችሁ ነው እንጂ ከዛ ውጭ ግን ችግሮችን ራሳችሁ መፍታት መቻል አለባችሁ። ሶስተኛ ወገን በገባ ቁጥር አንድ ያወራል ሌላ ችግር ይፈጠራል ማለት ነው እና ቤተሰብም በእናንተ ህይወት ውስጥ አይመለከተውም። በሚመለከተው ብቻ ነው የሚገባው። ጓደኛም በእናንተ ህይወት ውስጥ በሚመለከተው ብቻ ነው መግባት የሚችለው እንጂ ሙሉ በሙሉ እናንተ ህይወት ውስጥ ገብቶ አንተ እንድነህ አንቺ እንድነሽ ብሎ የመናገርም እንትን የማለት መብት የለውም ማለት ነው እና ሁሉም ነገር ገደብ አለው። ቤተሰብም ገደብ አለው፣ ጓደኛም ገደብ አለው። ደግሞ ሁለት ባልና ሚስቶች ሲጣሉ ወይም ደግሞ ጓደኛሞችም ሲጣሉ ለእናንተ ቅርብ የሆነ ሰው እናንተን ሊያግባባችሁ፣ እናንተን ከጥፋታችሁ ሊያርማችሁ፣ ከጥፋታችሁ ሊመልሳችሁ ይገባል ማለት ነው። ይሄን እውነተኛ ሰው ማለት እውነተኛ ጓደኛ ማለት ከጥፋት የሚመልሳችሁ ነው። ገባችሁ አይደለ? ከምትወዱት ሰው ጋራ እንዳትለያዩ የሚያግባባችሁ፣ ችግራችሁን እንድትፈቱ ከእናንተ በተሻለ ሁኔታ ሀሳብ እየሰጣችሁ ችግራችሁን እንድትፈቱ ያደርጋችኋል። እውነተኛ ወዳጅ፣ እውነተኛ ጓደኛ ማለት ነው። ግን ስለ እናንተ ህይወት ግድ የማይሰጠው ሰው ብቻ ወደዋለሁ ብቻ ወዳታለሁ በማለት ብቻ እኔ እናንተን አንድነት ነው የምፈልገው፣ እናንተ እንድትታረቁ ፈልጋለሁ፣ እኔ እኮ እንደዛ ለማለት ፈልጌ አይደለም ሳይሆን እውነተኛ ጓደኛ ማለት ወይም ወዳጅ ማለት ቤተሰብ ማለት የሚያግባባችሁ ነው፣ አንድ የሚያደርጋችሁ መሆን አለበት ብዬ ነው የማስበው እና እንግዲህ የትናንትናው አሪፍ ትምህርት ነው ብዬ አስባለሁ። ትናንትና ያመጡት ማለት ነው። ምክንያቱም እስካሁን ድረስ በሀይሚና በብሩኬ ህይወት ውስጥ እነሱ የሆነ ችግር በተፈጠረባቸው ቁጥር የሆነ ሰው ይገባል እነሱ ህይወት ውስጥ፣ ጓደኛም ሊሆን ይችላል ምንም ሊሆን ይችላል፣ ይገባና ያቆሳቁሳል ማለት ነው። በሀይሚ በብሩኬ ወገን ምናምን የሚባል ነገር ማለት ነው። ግን እንደዛ አይደለም። ስለዚህ ጨሪቃዎች ከዚህ በኋላ እናንተ እንግዲህ ልጆች አይደላችሁም። እኛ ልጆች ነን ማለት የለም። እድሜው ሰው ከ18 ዓመት በኋላ ከሆነ ብዙ ነገሮችን ይዞ መኖር የሚችል ሰው ነው። ትዳራችሁንም ህይወታችሁንም ፍቅራችሁንም እንትን የምትሉት እናንተ ናችሁ። በእናንተ ህይወት ውስጥ የሚመለከተው ሰው የለም ብዬ ነው የማስበው እና ሁሉም ሰው ገደብ አለው። በሚመለከተው ልክ ነው መግባት የሚችለው። ከዛ ውጭ ግን ሶስተኛ ሰው አያስፈልግም። ፍቅር ቀልድ አይደለም። ትዳርም ቀልድ አይደለም። ጓደኝነትም ቀልድ አይደለም። ለጓደኛችሁ ታምናችሁ መኖር፣ ለፍቅረኛችሁ ለሁሉም ነገር ታማኝ ሆኖ መኖር ጥሩ ነው ብዬ ነው የማስበው እና ጓደኛም ሲሆን ደግሞ በቃ የሚያግባባችሁ
ቅድም እንዳልኳችሁ ከችግራችሁ የሚመልሳችሁ ቢሆን የተመረጠ ነው ብዬ ነው የማስበው። እና በህይወታችሁ ላይ መቀለድ የሚባል ነገር የለም። የራሳችሁን ውሳኔ መፈጸም ትችላላችሁ ብዬ አስባለሁ። እና ጨሪቃዎች በጣም ወዳችኋለሁ። እህቶቼም በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያው ትንሽ አሞኝ ስለነበር ነው የጠፋሁት፣ ግን ብዙ እህቶች ጠይቃችሁኛል። አመሰግናለሁ እግዚአብሔርን። እንግዲህ ድምፄ ልክ አይደለም፣ እንግዲህ በጣም ይቅርታ ለድምፄ ማለት ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ።